ይህንን ዋጋ መክፈል የጀመሩት? በእርግጥ እግዚአብሔር የካሳ አምላክ ነው፣ ይክሳል። ግን ከመቼ ጀምረው ነው ለወንጌል የወጡት? ብሔራዊ ወንጌላዊ ሆኜ ከወጣው ይሄ 19ኛ ዓመት ነው። 1998 ሰኔ 1 ነው የመጀመሪያን እዛው የገባሁት። ከዛች ጊዜም ጀምሮ ደግሞ ያው በዛ ወንጌል ላይ አሁንም አለው። ወደፊትም የዕጣ ፈንታዬ በሱ ላይ ነው አሁንም ያለሁት። እስካሁን 19 ዓመት ሆኖኛል። እንግዲህ ስንት ቤተክርስቲያናትን ተከሉ? ጌታ ረድቶኝ እግዚአብሔር በእኔ ሆኖ የሰራው የተከለው የቤተክርስቲያን ብዛት 4 ነው። 4 ተክለዋል። አራቱም አሉ። እሺ፣ አንዳንድ ጊዜ ቅድም የሆነ ሀሳብ አውርተው ነበር። ለወንጌል ሲወጣ ወይም ወንጌልን ሰርቼ ሲመለስ ይሪበኛል አሉ። እየራበኝ ብድር ገዝቼ ብድር ወስጄ ለመብላት እንኳን ከየት ከፍላለሁ እያልኩኝ ለወር የሚሰጠኝ ያ የወር ደሞዜ እስኪመጣ ድረስ ከየት ከፍላለሁ፣ ወር አይጠብቁልኝም እያልኩኝ እየራበኝ ወደ ቤቴ እመለሳለሁ ብለው ቅድም አንድ ታሪክ ሲናገሩ ነበርና እስቲ እንዴት ነበር ያኔ ዋጋ ሲከፍሉ የነበሩት? በእርግጥ ለወንጌል ስንወጣ አልጋ በአልጋ የሆነ ነገር የለም። ከባህልም አንፃር ከቋንቋም አንፃር ካለመሰጣትም ህዝቡ የተሰጣ ካለመሆኑም አንፃር እራባለሁ። አገልግሎቱን አገልግዬ ደርሼ ይመለስና ወገቤን ታጥቄ የሚውልበት ጊዜያት አሉ። ይህ በእግዚአብሔር ፊት ነው፣ ደግሞ ውሸት አይደለም፣ ከእውነትም እውነት ነው። እንራብ ነበር። ያ ደግሞ ስንቂው ሙሉ ወሩን አያስጨርስም። የሚሰጠን ነገር ካለመብቃት የተነሳም ጭምር ነው። ነው። አሁን አንድ ጥያቄ ልጠይቁት። ይሄ እንኳን የሚቆምበት ጊዜ ሊኖር ይችላል። ለወንጌል ዋጋ ከፍለው እየኖሩ እያገለገሉ እያለ ይሄ የሚሰጠው ስንቅም ቢቆም እንዴት ነው ወንጌልን እንዴት አድርገው ሊሰሩ ይችላሉ? በእርግጥ አደራ እግዚአብሔር ለእናንተ ሰጥቷቸዋል። እግዚአብሔር በሰጠው አደራ ነው እያገለገላችሁ ያላችሁት። ይሄ ወንጌል በእርግጥ ወንጌል ነው። የሰው ልጅ በወንጌል እንዲኖር እግዚአብሔር እርሱን እስከመረጠ ድረስ ያ ስንቁ ቢቆም ይሄን የተሸከሙትን አደራ ለወንጌል ብለው አገራችሁን ለቃችሁ ቤታችሁን ለቃችሁ በምድረ ባዳ ወንጌልን እያገለገላችሁ እያለ ስንቁ ቢቆም እንዴት ይሆናሉ? ምን ያስባሉ? ጥሩ ጥያቄ ነው። ከዚህ በፊት ባገለገልኩባቸው ዘመናት 1998 ሰኔ 1 ወጥቼ 99 ላይ ለ7 ወራት ቆሟል። ያን ጊዜም ለ7 ወራት ቆሞ በዝዋይ ምድር አገለግል ነበር። የዝዋይ ቸርች ምስክር ናት። ለዛ ለ7 ወራት ቆመ። እኔ ግን በችግር አገለግል ነበረ። አገልግሎቱን አልታወሁም።